እና ክቡራን የተከበራችሁ አለን አዝማሪ ልሁን እንዴ? ያዋጣኛል ማሲንቆን ይዤ ይመስለኛል። አንተ ስለ ጤና ስለኛ ነገር ስጠቁም ደስ የሚለን እንጂ ምን ችግር አለው? ለባለሙያዎቹ ተወችን። አይ ዮሐንስ አንተ ለሚያምረው እኛ ስትመራ ነው። ምን ችግር አለው? ምን ሀገሬ ነው የመጣሁበት ነው። ማሲንቆን ይዤ ደረም ይቀራቶን አላሉኝም። መዝሙር ጥሩ ነው። እሺ እንደው ልቤ እያመነታ ነው። ያው ልወጠው አልወጠው እያልኩ ነው እንጂ ያ መዝሙር ከተባለ ግን በገና ደርዳሪው እኛ ነው ቁጭ ምን እና ታለም እንዴት ነው? ምን ትያለሽ? እስቲ ለመዳኘት አንድ ይደገምልን። የትኛውን? እኔ እኮ የጥሌ አድናቂ ብቻ ነኝ። ሙዚቃ የጥሌ ለለን የጥሌ አንድ የጥሌ ብቻ ነው እንጂ ሙዚቃ ላይ ጥሌን፣ መዝሙር ላይ ቴዎድሮስን ከቻልክ ያጎቴን አይ ያንቺን አጎት እንኳን ሰምቼው ሁሉ አላውቅም። እንትን አንድ ግን ሰማ ሀገሬ የሚላትን እኮ ያንቺን አጎት እኮ የሀገሬ ሰው አጣሽ ወይ ደስ ትለኛለች። ያጎትሽ እቺ ትመቸኛለች በጣም ስላላዳመጥከው ነው እንጂ ሁሉም ደስ ይላል። ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ራብ ነው እንዲያከሳኝ። በቆሎ ዞ ወይ ደኛ ዘፈን ነው ማርያምን በርሎስ እና የጨሌ አድናቂ ነኝ የምልሽ ለዚህ ነው። ሁልጊዜ በላለው የሚለውን ወፈር አድርገህ ሁልጊዜ በላለው ሆዴ መች ጎደለ፣ ፍቅራችን ብቻ ያልተደላደለ እንደ እንስሳ። አቤት ይሄ ቅኔ ነው። በቃ ምንም እኔ ወደዋል። ሀገሬ ሰው አጣሽ ወይ በጣም ያንቺ አጎት ዮሐንስ የሚሄድ ካለ ብለህ ነበር። አትሄድም፣ ተው፣ ትፈራለህ። አሁን ስለማትሄዱ ትንሽ ፀሐይ ይውጣና ገሸሽልና አብረን እንሄዳለን። አሁን ይቅርባችሁ ለአንድ ደቂቃ። ፍቅር እንዴት ነሽ? ስሟ ነው። እንዴት አመሻችሁ? ስሟ ነው። አደራችሁን ስሟ ነው። እናንተ ኩዚት እያላችሁ ያጋለጥከኝ አይደል? አዎ ደንግጣለች። ኮዚት ራሱ ደንግጣለች። ፎሎ አድርጓት። በጣም ጀግኒት ልጅ ናት። ሰው ሁሉ በዚህ እያወቀኝ ነው። ልቀይረው እንዴ? አሁን ፍቅር ብለሽ የሆነ መጫለሽ በስምሽ ሌላ ብራንድ የለውም። ስንጣላ ፍቅር የሚለውን ስምሽን ኤክስ እንላለን። ጎሪጥ እናየዋለን። ይሄ ሰላም፣ ፍቅር፣ ነፃነት ምናምን የሚሉ ስሞች አሁን የሰው ልጅ ትከሻ ላይ ተንጠልጥለው ቀር ታዲያ ጥሩ ነው። ድንገት ነው እኮ በቃ ጥር ያለ ፍቅር እዛ ስምሽ ነው። ሰዎች መታወቂያሽን ሲያዩ አለቀ። እኔ ስሜ አይደል እንዴ ብራንዴ? እኔ ስሜን ነው ብራንድ ያደረኩት፣ ሌላ ነገር የለም። መለያዬ ስሜን በክብር የምጠራው ያው
ኢትዮጵያ የመጣችበት ነው። ከሞተ ነገር ላይ ህይወት የሚያስነሳ ይላል ገበሬ። ምን ፍቅር ነው? በዚህ በኩል አልተለመደም። ባልትና ነው የተለመደ ፍቅር። በጣም ይጠፋል። ዮሐንስ የኔ ስም እኮ አለ ፍቅሩ አብጤ የጠነከረው ነው እሱ። ያው ፍቅሩ ያው ለሴትና ለወንድ ይሆናል። ግድ የለም። የእንጦጧ እዚህ በፊት ቤቴ መግባትሽን አስታውሳለሁ። አዎ እንደምናመሻችሁ ነው አይደለ? እንዴት አደራችሁ ሊሆን ነው። እንዴት አደራችሁ ነው። እሺ ሊሆን ነው። እንዴት አደራችሁ ሊሆን ነው። እንግዲህ ሊሆን ነው። ያ ደህና ናችሁ? ደህና ነች ወይ? ኢሜል አድርጌልህ ነበር ባለፈው። አይ ነው ቢዚ ነህ። አታችመንት አብሬ ልኬልህ ነበር። ትንሽ አውርተን ነበር ላስት ዊክ። ማነው የሚል ኢሜል አድሬስሽ? ኢሜል ጂሜል ስርጉት ነው የሚለው። ስርጉት 93@gmail.com ስርጉትሽ አያለውሽ። ፕሊስ ይልኝ። እሺ እሺ፣ እግዜር ይስጥልኝ። እሱን ለማስታወስ ብቻ ነው። ስራ ላይ ነኝና ለወረድ አሁን። እግዜር ይስጥልኝ። እታች ሆናለሁ። የሆነ 25,000 ብር አምጣና ታገኛለህ ተብያለሁ። ምንድን ነው 25,000 አምጣና ታገኛለህ የተባልከው? እዚህ እንዲህ የሚጽፉላችሁን እዚሁ ተጠንቀቁ። ግቡራን እዛው እና ነባ የምታወራው ከሌለ ላባረር ነው። ዝም ብለህ ፈገግ ብለህ ተቀምጣለህ። ድሉን መች ሰጣችሁ እንጂ በቃ አውራ አልገባም። ኦኬ አይ ኖርማል ጥያቄዎች በሙሉ ተመልሰዋል። ግን ቅድም ከተነሳው አንጻር አንድ ዝም ብዬ ሀሳብ ቁንስል ሀሳብ ላንሳና እወጣለሁ። ምንድነው ኖርማል ከባህል ሕክምና ጋር ከህርባል ሕክምናው ጋር በተያያዘ አብዛኛው ሰው ያለው አዌርነስ ምንድነው? በተያያዥነት የተለያዩ መጽሐፍትን ቅድም የተጠቀሱትን እንዳወደ ነገስት ምናምን በተያያዥነት ሰው ይሰራል ብሎ የማሰብ አዌርነስ ብዙዎቹ ጋር አለ እና ለዛ ነው ጥያቄዎች ቅድም ሲነሱም የነበረው እንደ አብዛኛው። ጀስት አንተ እንዴት እንደምታየው አላውቅም እና እያጠራሃቸውን የመጣኸው ጀስት ከአንተ ደግሞ እንደዚህ አይነት ሀሳብ መስማታችን ጆ አሪፍ ነው ብዬ አስባለሁ። ከባህል አሁን እኛ ሀገር ላይ እኮ ነባ ይቅርታ እንጂ እድልን የሚሰጡ እድልን የሚነጥቁ ጥበበኞች አሉ። ግን ሀገራችን ደሃ ናት። ሀገርም እዚህ ሀገር ይኸው ይሄንን ማህበረሰብ እድልህን ወስድብሃለሁ፣ እድል እሰጥሃለሁ፣ በድሎት አኖርሃለሁ ከሚሉ እስኪ በድሎት ያሉ ሀገራት የተረፋቸዋሉ። እኔ እናንተ የምናስበው የዕለት ዳቦ ለእነሱ ምንም ያለው የእነሱን አምጥተው ይስጡን። ጥበባቸው ነፃ ያወጣል። እዚህ ተስቦ እንደ እባብ ዝም ብሎ ሰው ኪስ ከመርመጥመጥ እድለኛ አደርግሃለሁ ብሎ ከኪሱ ያለውን ወርቅ ላውጣልህና የኪስህን ወርቅ ስጠኝ እኮ ነው። ታውቃለህ? ያ በጣም ዴፍኔትሊ እና ይሄ ተራ የሆነ ሜንታሊቲ እኮ ነው። አሁን ይሄ በጣም ተራ የሆነ በዛ ላይ ነገሩን ሙሉ በሙሉ ወዴት ይወስዱብሃል? መንፈሳዊ ታርጋ ይሰጡትና አንተ በጭራሽ እንደማትመረምረው ሲያውቁ፣ አንዳንዴ ደግሞ የህይወት ተጋድሎች እነዚህ ስትራግሎችህን የበሽታ ሲፕተም ያደረጓቸውና እንዲህ ያለህ ይልሃል፣ እንዲህ ተደርጎብህ ነው ይልሃል። ደግሞ እህትና ወንድምህን የቅርብ ሰውን ወዳጅህን የምታምነውን ነው የሚያጣላህ። በችግርህ የሚደርስልህ ብትራ ብትጠማ ያለውን የሚሰጥህ የሚያካፍልህ እኮ የቅርብ ሰው ወዳጅ ነው። ስጋህ ነው ማየት ከስጋህ ጋር ያለያያል። እና እያንዳንዱ ሰው ይህችን አይነት አታሎሽ አንዳንዴ የሀገርን ታሪክ ለመጣል ተጠቅመውበታል። አንዳንዶቹ ደግሞ አንተን በእንደነዚህ አይነት እሳቤ ታስረህ እንዳትሞክር እንዳትጥር፣ እንዲህ ተደርጎብህ እኮ ነው እንዲህ ተደርጋ ሁሌ በሙከራ እንዳታልፍ ብሰራውስ ምን ላይባረክልኝ ብለህ ትተወዋለህ። ባመጠው የሰው ነው ብለህ ትተወዋለህ። ኧረ ተው ረቂቁን አለ ይላል እንዴ? ምን ረቂቅ ነው ያለ? የምን ረቂቅ ነው ያለ? አየው አይደል? አሁንም እየተነገረ እኮ ለእንደዚህ አይነት ሟርት ለእንደዚህ አይነት ጥንቆላ እንትን ያላችሁ እግዚአብሔር እኔ ሁለት አምላክ ነው እንዲህ ያላችሁ እናንተ ሰዎች እንዴ ለአንድ አምላክ ተገዙ እንጂ
ለአንድ አምላክ ነው የሚገዛው የሰው ልጅ። በቃ ለምን በድንጋዩም የምታመልክ ከሆነ አምላክ እሱ ነው ካልክ በቃ በዛ ጽና። አይ ቅድምም የገባው ልጅ በደንብ ሰምተነዋል። እና ያው እኔ የሚገርመኝ ቤት የሚመስለው መሪውን አይ ቲንክ አንድን ነገር ለማስተካከል አሁን ይሄ ቤት አንተ የምትኖርበት ያ ነውና ይዋደለ ያ እንዲህ ነው የሚለው አየህ አይደል? ህዝቤ ሁለት አምላክ አለው። የእግዚአብሔርን ከሱ መንፈሳዊውን የሚጠይቁት ይሄን ደግሞ የዓለሙን ዝክንትሉን የሚጠይቁት ሁለት አምላክ አላቸው። እሱ ነው አየህ፣ ከባዱ ያን ነው የሚያደርገው። አንደኛ የትኛው እንዳደረገላቸውም ክሊርሊ አያውቁትም። አደላስት የሆነ ዘመን እኔም ጓደኞችም እንቸገራለን። የዕለት ዳቦ መግዣ ሳንቲም አጣን። እውነት ለመናገር ያጣ ነው እንኳ 25 ሳንቲም ነው። እና ይሄ የዱቤ እያልን እንበላ ነበረ እና ሴትዮይቱ ደግ ስለሆነች የምትሰጠን አልከፈልናት። ከብር ከ52 ብር ምናምን ሲኖርብን ሳንከፍል ሂዶ ደግሞ መጠየቅ። የትላንቱን ሳንከፍል ዛሬ እንበላለን፣ ነገ እንበላለን። እዛ ሲደራረብብን ሸም የሚባለው ይዛንና ዝም እንላለን። እና በቃ የሆነ ጊዜ አማራጩ ምንድን ነው? የተማሪዎችን ተርቃፊ ወስዶ መብላት አስብ። ያው ያኔ ያለ ፖሊ ብቻ ነው እዛ ሄዶ ለመውሰድ። እኔ ደግሞ እስከ አፍንጫዬ ነው ኩራት፣ እስከዚች ማለት እንደዚህ እዛ እራብ ቢገለኝ ይሻለኛል። ያኔ የሚወሰደው ለዩኒቨርሲቲዎች ይሄ የአሳማ ማድለቢያ የዩኒቨርሲቲዎች ተረፈ ምርት የአሳማ ማድለቢያ ያላቸው እነሱ ነበሩ የሚወስዱት። እና ሂደን ዳቦ እንወስዳለን እና ሂደው የሚቀበሉ ተማሪዎች ሂደው የሚሰጡ ጤናማ ምግቡን ለተማሪዎች ይሰጣል። ተማሪዎቹ እንዲወስዱት ይደረጋል። ያ ትምህርት አድርቀው ኮሸሮ አድርገው እንዲገቡት እና ሲያወጡ ይሄ የሰፈር የሚባለው ጎረምሶ የለም ይሄ በዘጠናዎቹ የሰፈር የሚባለው ይዞ እኔና ጓደኛዬ ተቸግረናል። ሂደን እንዳንጠይቅ ሸሙ ዞናል፣ እርቦናል። ደግሞ እስኪ ሂድና ጠይቃቸው ይሰጡ ከሆነ አልኩት። የሚሰጠው አጣ። እዛ ዞር በል ምናምን ነው የሚሉት። ሂጄ እኔ ምን አደረግኩት? በጉልበት በሉ አምጡት፣ በእነሱ ቴክኒክ ማለት ነው። ተቀበልኩና እርቧቸው ስለነበር የኔ ጓደኞች አገባባቸው አመጋገባቸው ደስ ስለማይል እንዴት ደረቅ ዳቦ ይዤ የተነሳ። አሁን እንደነዚህ አይነት አጋጣሚዎችን አለፍነኛ ልበልህ። 25 ሳንቲም መክፈል ያቃተን ጊዜ ነበር። 60 ሳንቲም ነበር እንጀራ 60 ሳንቲም ከፍለን መብላት ያቃተብን ሰዓት ነበር። ተቀምጠን ነው አብዛኛውን ጊዜ የምንውለው። ሁለት በጊዜው ይሄ የስራ ባህላችን ያልጎለበተ ነበር። ስራ የት ይመጣል የሚለውን ነገር ሁሉ አናቅም። ብዙ ጊዜ ሲርብህ ነገ ከፍላለሁ ብለህ የምትበላበት ዘመን ነበር። አሁን ያንን ነገሮች መልስ እንዳልተሰጠን የሆነ ነገር ተእግሮብን ነው። ያ ሁሉ ነገር አልፎ እኮ ይኸው ዛሬ እናንተ ፊት ያለውን ነገር ሊያጋራ የመጣው ዮሐንስ የጎደለው ነገር የለም። ይቅርታ ፖሊስ ስትል ሰሙ የባራ ልጅ ነህ እንዴ? ይቅርታ በእናትህ እኔ አዎ ያው ማርያም ሰፈር ነው ያደግኩ። ታውቃታለህ? ሰላም አድርጊ ማርያም። እንግዲህ ጎረቤትን ያስገባሁት ጎጄ ጎረቤትን ያስገባሁት እኔ የቀበሌ 7 ልጅ ነኝ። ከሁለት ዓመት ከመከላከያ ፊት ለፊት ነው የእኔ ቤት። ከዛ ነው ያደግኩትኝ። ቀበሌ 17 አሁን በላይ ዘለቀ ድሮ ቀበሌ 7 ነበር። አሁን ነው ቀበሌ 17 ያለው እኮ 17 ድሮ እኔ ከሀገር ስወጣ ቀበሌ 7 ነበር። ከፔዳ ቀጥሎ ያለው እንትን ነው ስራ አመራር ማሰልጠኛ ነው። ከስራ አመራር ማሰልጠኛ አዛኛው ወደ ላይ ብሎ እኛ ቤት ነበር። አሁን እኮ ፖሊስ ስትል ገርሞኝ ነው። አዎ አሁን ቀበሌ 7 ከሰላም አርጊው ፊት ለፊት አሁን በስራ አመራር አስፋልት የሆነው ይዞ በሬንዲቦ በትምህርት ቤቱ ይዞ የሚመጣው ነው። ኦኬ በቃ እኔ ባህር ዳር ከ22 ዓመት አሁን 22ኛ ዓመቴ ነው ከባህር ዳር ተቃል 17 ማለት ደግሞ ከ14 ይዞ
በታች በፔዳ ዙሪያ 17 ሰፊ ነው። ብዙ ጊዜ አሁን 7 እና 17ን ሰው አይለየውም። ቀበሌው 7 ትንሽ ናት። ወደ እንትኑን በአጠቃላይ አላውቀውም። 3 ቀን 4 ቀን ምናምን ቆይቼ የምመለሰው እኮ አከፋፈሉን ብዙ ጊዜ አሁን የባህር ዳር ቀበሌ 7 እና 17ን ብዙ ጊዜ የማይለዩ ቀበሌዎች 2 1 ሆነው አይለዩም። 7 እና 17ን ብዙ ሰው አይለየውም። 8ንም እንደዛው 8 እና 7ን አሁን አንድ አድርጎ የማየት አሁን ፔዳ 8 መሆኑን አብዛኛው ሰው አያውቅም። አሁን እኮ ሰፍቶ ነው በጣም። ያው ባህር ዳር ድሮም 17 ቀበሌ እኮ ነው የነበራት። ከድሮም በቀበሌ ስትከፋፈል 17 ተደርጋ ነው የተከፋፈለች። በጣም ደስ ይላል። የሰፈር ልጅ ማግኘት እኔ ከስንት ጊዜ በኋላ ደስ ይላል። ባህር ዳር ልጆች ባይተወይ ሁላችሁም ባህር ዳር ላይ የምትኖሩ ሰላም ብያለሁ። እንግዲህ ወንድሞቼ ምናምን ታውቃቸው ይሆናል። እንግዲህ የአንተ ሰፈር ልጆች ናቸው። አሁንም ባህር ዳር ናቸው። እዚህ ላይ በስሙ አልጠራውም። ተው እባክህ፣ በጠራው ታውቀዋለህ ወንድሜ። ከፖሊ እንትን ፔዳ ነው የሚያስተምረው። የስነ ልቦና ትምህርት ነው ምናምን ነው የሚያስተምረው። ምክር ሰጪ ይሁን ብቻ የፍየል ቀንድ የምታክል ሀገር ናት ያለችን እና ፊት ለፊት እንተያያለን። የምታወሩት ጉዳይ ደስ ይላል። እኔ ፍቅሩን አይቼ ነው የመጣሁት። ለመጀመሪያ ጊዜ ስመጣ ነው ፍቅሩን አይቼ ነው የመጣሁት። እሱ እንትን ሲል ምንድን ነው ለማዳመጥ ስለፈለኩ ነገሮች እያዳመጥኩ የነበርኩት። ደስ ትላላችሁ፣ ግን አንዳንድ ነገር አሁን ያውም ብዙ ማላምንበትን ነገር እንዳምን እያደረጋችሁ ነው። እዚህ ሲባል እሰማዋለሁ። አይ ውሸት ነው የምለውን ነገር ኮሽን ታደርጋላችሁ ጭንቅላቴ ላይ። ደስ ይላል። ብዙ ነገር ትሰማለህ በህይወት ላይ። ልጅ ሁኜ ነው የወጣሁትና ኢትዮጵያ ላይ ስታወሩ ስሰማ ነው ኮሽን ታደርጋለህ አንዳንድ ነገሮች። መልካም እንግዲህ ዛሬ መተዋወቃችን ነው። እናንተ እኔ ዛሬ ነው ያየው ፍቅሩ ጋር ፍቅሩ ነው የመጣሁት። አይገርምም? ፍቅሩ አይገርምም? ይኸውልህ የእኛ ሀገር ሰው ሆኖ ገና ዛሬ ነው እኔን ያየኝ። እኔ የተማርኩት እውቀት ፋና ነው። እውቀት ፋና ነው የተማርኩት። ይስማር አሁን ምን እንደሚባል አይዶን ነው። እውቀት ፋና ነው የሚባለው አሁን። ኦኬ እውቀት ፋና ነው የተማርኩት። አሁንም ስሙ እውቀት ፋና ነው። ቤተክርስቲያን ወይ ስላሴ ወይ ሰላም አድርገው ማርያም ከሁለት አንዱ ነበረ መሄድ የነበረው። ብርቱካን የማያውቅ ሰው ብላለች እና ስለዚህ እውቀት ፋና ጀርባ ባህር ዛፍ እያለ መስጊዱ አካባቢ ባህር ዛፍ እያለ ነው አንተ የምታውቀው ማለት ነው። መስጊዱ በቃ በዛ እንደ አሁንማ የለም እሱ እኮ የለም። እሱን አታውቀውም እንዴ እኮ አንተ የምታውቀው ባህር ዛፍ እያለ ነው። ጀርባው ባህር ዛፍ የከብት ማረፊያ ምናምን ሳለ ነው የማውቀው። የተዘራ ክምር የአባ ተዘራ ክምር ምናምን ሳለ ዋርካው ሳለ ነው የማውቀው። ያኔ መንገድ ሳይሰራበት። አየህ ይሄ እንደኔ እድሜው መህዳ ያለ ነው። አየህ ፍቅሩ መካሪም ዘካሪም ጭምር ነው። ደስ ይላል። ያንን ሰፈር ገና መንገድ ሳይኖረው ፔዳ መንገድ ሳይኖረው ካስታ